ማስረጃ? እኔ አይቀየርም በለኝ። ይኸው አሁን እቀበላለሁ። አይቀየርም ማስረጃ ነው የጠየቅኩ። ማስረጃ አላመጣ ስላላችሁ ነው ያልኩኝ። ማስረጃ አላመጣ አይቀየርም፣ ይቀየራል። አይቀየርም ካለኝ ተስፋ። እሺ ምን አይነት የጅል ውይይት እየተወያየው ነው? በጌታ ስም ይኸውልህ፣ እናንተ አልክ ፊዚካሊ ቼንጅ ያደርጋል ትላላችሁ አልክ። ይሄ ትልቅ ክሌም ነው አይደለ? እኔ ማስረጃ አንጣ ስለ በቃ አንተ እምነትን ግለጽ አይባልም። አንተ ላልከው ነው ማስረጃ የምታመጣው። እኔ ለምለው አይደለም። እኔ ገና ሳልል እኮ ነው። እኔ ሲጀመር አላምንም እንደዛ ብዬ ማስረጃ ይሰማው። ቆይ አንዴ ይቅርታችሁና ንግግራችሁ ነው አንዴ በንግግራችሁ ውስጥ እኔ ምንም እኮ ቃል እንኳን አልቀየርኩም። ፊዚካል ቼንጅ አናምንም ስለ ታምናላችሁ የሚታወቅ አይደል እንዴ አይደል ያልከኝ? በቃ ምንም ንግግራችን እኔ ባልኩበት አዎ ታምናላችሁ ባልከው አንተ ፊዚካሊ ቼንጅ ያደርጋል ያለበትን አንተ ይሄው ንግግራችን ይሄ አንዴ እኔ በዚህ ርዕስ ላይ ከ3 ከ4 ሰዎች ጋር ተነጋግሬያለሁ። ካንተ ጋር መጀመሪያ ነው ፊዚካል ቼንጅ ያለበትን አንተ ይለወጣል ብለው ፊዚካል ቼንጅ ያለበትን አንተ ለውጥ ማለት ምን ማለት ነው? ወይ ኬሚካል ነው ወይ ፊዚካል ነው። ሌላ ምን ለውጥ አለ? እኛ ማውቀው ቼንጅ ማለት ወይ ፊዚካል ነው ወይ ኬሚካል ቼንጅ ነው። ስለዚህ ወይ ኬሚካል ነው በለኝና አንድ ነገር ወይ ፊዚካል ነው በለኝ። እኛ ምን ነው? ቆይ አንተ የምታውቀው ነው እኛ ምን ነው? ይለወጣል ዳቦ ይለወጣል። አንዴ መንጌ እኛ የምንለው ነው ወይስ አንተ የምታውቀው ነው የነገርከን? እኔ ሲናገሩ እዚሁ አብረን ስንነጋገር ይለወጣል ብለው አንተ የምታውቀው ነው ወይስ እኛ የምንለው ነው ቀደም የነገርከኝ ያልኩ? እሺ አንተ ንገረኝ እኮ አርባ አይቀየርም ካል ንገረኛ ወዳጄ። አንተ የምታውቀው ነው ወይንስ እኛ የምንለው ነው የነገርከን? አማርኛ አይሰማም እንዴ? እናንተ የምትሉት እንዳያርጉኝ እናንተ እሺ ማስረጃ አንተ እኛ የምንለውን ከሆነ አንተ እኛ የምንለውን ፊዚካል ቼንጅ ያለበትን አንተ እኔ ፊዚካል ቼንጅ ይለወጣል ስትሉ ፊዚካል ወይ ኬሚካል ቼንጅ ነው? ምኑ ነው በጌታ ስም ደግሞ እኔ ሰው ብዬ ከዚህ ጋር መቀመጥ ውሸት ክብራቸው ነው በጌታ ስም። እናንተ የምትሉት ነው ይላል። እሺ እኛ የምንልበትን አንተ እዚህ 4 ሰዎችን ሰምቼ መድኃኒዓለም ያውላችሁ ያው እኛ እንጠቀምበታለን በሚለው ብቻ ለእናንተ ለመልስና አወጣለሁ። በእኛ ማብራሪያ ወይም እኛ ስለ ጌታ ስጋና ደም ስናገር ውላጤ ዘንበለ ውላጤ ነው የምንለው። መለወጥ ያለ መለወጥ ማለት ነው። ፊዚካል ቼንጅ አናምንም። ፊዚካሊ ለውጥ ያመጣል አንልም። እኛ ሚስቲካል ነው፣ ሚስጥራዊ ለውጥ ነው ምናምነው። እንደዚህ ነው። ይሄ ማለት ምን ማለት ነው ከተባለ የሆነ ትልቅ የተለየ ቴዎሎጂ ማለት ትልቅ ነገር ነው፣ ግን የተለየ መጽሐፍ ቅዱስ የማይለው ቴዎሎጂ ነው አይደለም። ለምሳሌ ምን አለ እሱ? አዎ ስጋው ነው ብዬ አምናለሁ አለ አይደለ? ማቴዎስ ወንጌል 26 ላይ ያነሳው ምንድን ነው? ኢየሱስ ምን አነሳ ነው የሚለው? እንጀራን አነሳ፣ ሲሰጣቸው እንኩ እንጀራ ብሉ ነው ያላቸው። እንኩ እንጀራ ብሉ ብሏቸዋል አላላቸው? ያላቸው ምንድን ነው? ስጋዬ ነው አይደል ያለው። ስለዚህ ስጋውን ትበላለህ? አዎ ካልከኝ እንጀራው እንዴት ነው ስጋ የሆነው? ኢየሱስ ባልኮት በቃ እሱ ነው መለወጥ። ለውጥ እሱ ነው። ሚስቲካል ነው እንጂ ፊዚካል ደግሞ አይደለም። እና ውሸት አትዋሹ። ቢያንስ አይኔ እንቀጥለው ነበር አይኔ እንደተረዳሁት ነው ቢለኝ በቃ አይ ስትረዳ ተሳስተሃል እንዲህ ነው ብለን እንመልስ ነበር። ግን ድርቅና ማለት ነው ማስረጃ እንደማያመጣ ያውቀዋል። ግን ይኸው እናንተ እንደምትሉት ይላል ማለት ነው። ይሄ በምንም ታሪክ ልክ ሊሆን አይችልም። ለማንኛውም 3ቱን ጥቅሶች ላንሳቸውና እንጨርሳለን። 3 ጥቅሶች ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ባይዘው የገባነው በምንድን ነው? አንድ የምጠይቀው ሰው አለ በስርዓት ከተወያየ
እሺ ብሩክ ሰላም፣ እንዴት ነህ? ሰላም ነው አለን፣ እግዚአብሔር ይመስገን። ይመች ቦታ ነው። እሺ የማቴዎስ ወንጌል ምዕራፍ 26 ላይ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠ ይላል። ያነሳው ምንድን ነው? እንደ እንጀራው ነው። እንጀራ ነው ምንድነው ያነበበው? አንዴ ልከተለ ማቴዎስ ወንጌል ምዕራፍ 26 ኦኬ። ከዛን ይቀጥልና እንካችሁ ብሉ ይህ ስጋዬ ነው አለ። ይህ ያለው ምኑን ነው? ህብስቱን ስጋዬ ነው። ከዛ ምን አለ? አንብብልኝ አለ። ቆይ ወደ እሱ እንሄዳለን። ወደ ቀጥሎ ጽዋውን ነው የሚለው። ከዛ በፊት ግን ይህ ያለው ምኑን ነው እኮ? ይህ ብሏል። ጨርሰው ነው የምልህ። ከዛ ልመልስልህ እኮ ጨርሳለሁ። ይህ ያለው ምኑን ነው እኮ? ሙሉ እንዲሆን ለመመለስ እንዲመቸን አንድ ይህ የሚለውን ጨርሰው፣ እሷ ጋር ያለችውን ብቻ። ይህ ስጋዬ ነው። ጨርሻለሁ እኮ ይህ ስጋዬ ነው 4 ነጥብ። ከዛስ ምን አለ? ስለምን የሚሆን ነው አለ? ምንም አላለም። ቀጥሎ ጽዋ ነው። ስለ ጽዋ ነው። ስለ ስጋው መልስ። ቀጥሎ የሚለው 27 ጽዋውንም አንስቶ አመሰገነ ሰጣቸውም እንዲህም አለ ብሎ ይቀጥላል። 26 መልስ እኮ እንዲህም አለ የሚለው ላይ ወይ ወዳጄ 26 ላይ ይህ የተባለው ምንድን ነው? 28 ላይ አይቀየርም እኮ ይቀየራል። 28 ላይ ልመልስልህ ነው። አሁን ስጋዬ ካለ በፊት ስለምን የሚሰጥ ነው አለ? አንድ ጊዜ አንብበው። ምንም አላለም። 26 ላይ ይህ ስጋዬ ነው ነው የሚለው። ይህ የተባለው ምንድን ነው? እሺ እኔ ላውጣልህ። ማቴዎስ ለመጨረሻ ጊዜ እየጠየቅኩ ነው። ማን ነው? አላለም አላልኩም እኮ። ሉቃስ ላይ ያለውን ፈልጉት እንደው ሉቃስ ላይ ያለውን ፈልጉት ነው የሚለው። ይኸውልህ ስጋዬ ይህ ስጋዬ ነው አለ አይደለ? ይህ የተባለው ምንድን ነው ለሚለው ጥያቄ 28 ላይ የሚዛባ መልስ ከሌለ 28 ካልሄድኩ ብለህ እንትን የምትልበት ምንም ምክንያት የለም። እኔ አላስወጣህም፣ መልስልኝ። እስከ መጨረሻው እስከፈለግከው ጥቅስ ድረስ ሄደን እናነበዋለን። የማንበቡ ችግር አይደለም፣ ግን እንድትመልስልኝ የፈለግኩት ነጥብ ስላለኝ ነው። እሺ በአጭሩ ይህ ስጋዬ ነው አለ። ይህ የተባለው ምንድን ነው? ቆርሶ ሰጣቸው። ስጋው ያነሳው ምኑን ነው? ህብስቱን ያነሳው ግን ያለው ሰጣቸው። ስጋዬ ነው ያለው። ህብስቱ እንዴት ነው ስጋ የሆነው? ህብስቱ ስጋ አልሆነም እዚህ ጋር። ኦኬ ህብስቱ ስጋ ሆኗል ሳይሆን እያወራ ያለው ስለ መስቀሉ ስራ ነው። ኦኬ በሱ ማመን ስላለበት እያወራ እንጂ ስጋ ሆኖ አይደለም። ስጋ ካልሆነ አንዴ ብሩኬ አንዴ ስጋ ካልሆነ ለምንድን ነው ይህ ስጋዬ ነው ያላቸው? ተሳስቷል ማለት ነው። ስጋዬ ነው ብሎ ይህ ስጋዬ ነው ብሎ ሲሰጣቸው በመጀመሪያ ደረጃ በዚህ ፖይንት ላይ ጌታ ኢየሱስ አልተሰቀለም። ኦኬ ገና የፈሰሰም ደም አይደለም፣ የተቆረሰም ስጋም አይደለም። በጣም መረዳት ያለባችሁ እዚህ ጋር። ከዛ በኋላ ይሄን ተሰቀለው ግን ጥያቄ ግን ለምንድን ነው ስጋ ያልሆነውን ስጋዬ ነው ያለው? ስጋው ያልሆነውን ስጋዬ ነው ለምን አለ? እያወራ ስላልከኝ ቆይ ይሄ ለመታሰቢያ የሚደረግ ነገር ስለሆነ ትእዛዝ ሲሰጣቸው ጌታ ኢየሱስ በዚህ ሰዓት አልተሰቀለም፣ ደሙም አልፈሰሰም። ኦኬ የተቆረሰም ነገር የለም። ሰው ምን እያላቸው ነው ያለው? ጌታ ኢየሱስ እዚህ ጋር በእሱ እንዲያምኑ፣ በመስቀሉ ስራ እንዲያምኑ፣ ይሄን ነገር ደግሞ ሲያደርጉ ሁልጊዜ ለመታሰቢያነት እንዲያደርጉት እንጂ ይሄኛው የኔን ስጋ የሚተካ ነው ብሎ ለመዳን ይሆናል ብሎ የሰጣቸው ነገር አይደለም። በደንብ መረዳት ያለባቸው ነገር እዚህ ጋር። እሺ ስጋው ምንድነው? ህብስት አነሳ፣ እንጀራን አነሳ፣ ባረከ፣ ቆርሶም ሰጣቸው፣ ስጋዬ ነው አላቸው። ያ ያነሳው ስጋ ሆኗል ወይ ስለ አልሆነም ብለኛል አይደለ? ስጋዬ ነው ያለው ምኑን ነው? ስጋዬ ነው ብሎ እየተናገረ ያለው አሁንም እያወራ ያለው በጣም ስፔሲፊክ አድርጎ እያወራ ያለው ስለ መስቀሉ ነው፣ ስለሚፈሰው ደሙና ስጋው ነው እያወራ አይደለም። አረባክ ይህ ብሎ እየተናገረ ያነሳውን ይህ ነው ብሎ እየተናገረ አይ ያነሳውን ሳይሆን ሌላ ነው እያወራ ያለው ምትል ከሆነ እኔ ግልጽ ከመጽሐፍ ቅዱስ ግጭት ነው የሚሆነው። አንዴ ተረጋጋና መጽሐፉን መጀመሪያ ተረዳው፣ ስማው። የሚለው ምንድነው? ሲበሉ ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና፣ ተሰጥቷቸዋል። እሺ እንዲበሉ የተሰጠ ነገር አለ። ያን ከሰጣቸው በኋላ ምን አለ? ሰጠና እንካችሁ ብሉ፣ የሚበላ ነው። እሺ የሚበላ። ከዛስ ይህ ስጋዬ ነው አለ። አንስቶ ባርኮ ሰጠና ብሉ፣ ይህ ስጋዬ ነው አለ ነው የሚለው። ስለዚህ እኔ ያነሳውና የሰጠው መካከል ልዩነት አለው ወይስ የለም? ልዩነት አለው። ህብስትን ያነሳው ይህ ስጋዬ ነው ብሏል። ቆይ አሁን መረዳት ቆይ አንዴ ልዩነት ተማነታርቀናል መሰለኝ። ጥያቄ ስለሆነ አንዴ
ጥያቄ ይህ ስለሆነ ልዩነት አለ ብለኸኛል። እሺ ያነሳውና የሰጠው መካከል ልዩነት ካለ ይህ ስጋዬ ነው የተባለው የትኛውን ነው? ይህ ስጋ እሺ ልመልስ አንዴ አታቋርጠኝ። እሺ ይሄን ህብስቱን ሲሰጣ ህብስቱና ስጋው ይለያያል ብለን ተስማምተናል ሁለታችንም። ኦኬ ጉድ። ምንድነው ታዲያ ልያያል? ማን ያለ አትስማማም? እንትኑ የቆረሰው ስጋውን ነው። አንተን ያወራው ነው። ምንም እንስማማ። የቆረሰው ስጋውን ነው። ምንም አላልኩም እኔ። አንተ የራስህ እንስማማ እኮ ልመልስልህ ነው። እንስማማ ልመልስልህ። አልስማማ። መጀመሪያ ስንመልስ እኔ ራሴን እምነት እኮ ልመልስልህ ነው። በቃ የራስህን እምነት መልስ። ለምን እኔ ላይ ትመስረት? የቆረሰው ህብስት ነው ወይስ ስጋውን ነው? እኔ ላይ አትመስረት። የራስህን መልስ። ልመልስልህ እኮ ነው። የቆረሰው ህብስት ነው ወይስ ስጋው ነው ነው ጥያቄ። ልመልስልህ። በቃ የምትመልስ ከሆነ የራስህ እምነት ላይ መልስ። እኔ ላይ አትመስረት። እኔ የራሴን መልስ በራሴ ጊዜ እመልሳለሁ። አካውንት መልስልኝ ነው። አዎ አይደለም በለኝና ልቀጥል። ለመጨረሻ ጊዜ ነው ምነግርህ። የራስህ ላይ ተመስርተህ የምትመልስ ከሆነ ትመልሳለህ። ማሳየት ስለምፈልግ ያው ችግር የለውም ታግሼ አወራለሁ። እዚህ ጋር እያወራ ያለው የቆረሰው ህብስቱን ነው እንጂ ስጋውን አይደለም። ኦኬ ህብስቱን ቆረሰና ሰጣቸው። ከዛ በኋላ ይህ ስጋዬ ነው አላቸው። በሌላ ቦታ ላይ ስናይ ይህ ስለ ሰዎች ሁሉ የሚቆረስ ደሜ ስጋዬ ነው፣ ስለ አዲስ ኪዳን የሚፈስ ደሜ ነው እያለ ጌታ ኢየሱስ ይናገራል። አንደኛ ቆሮንቶስ ላይም ጳውሎስ ምን ይላል? ይሄንን ለመታሰቢያ እንድናደርገው ይናገራል። ኦኬ ምን እያለ ነው ታዲያ? እዚህ ማቴዎስ ላይ ያለው ነው። ማቴዎስ ላይ ያለው ሲሰጣቸው ህብስት ነው ለመታሰቢያነት እንዲያደርጉት። ኦኬ ግን ስለምንድነው የሚያስቡት እያለ ነው? ስለ ስጋው ስለምኑ ስለ መስቀሉ ስራ እያሰበ ነው። በደንብ ተረዱኝ። አሁን ሲሰጣቸው ህብስት ነው እየሰጣቸው ያለው፣ ግን ስጋዬ ነው ብሎ ነገራቸው። ስጋዬ ነው ብሎ ሲነግራቸው እዚህ ጋር አልተሰቀለም። ወደፊት ለሚሰቀለው ለሚፈሰው ደሙና ለሚቆረሰው ስጋው ምንድነው እያላቸው ነው ያለው? ይሄን እንደ መታሰቢያ አድርጉት እያለ ነው። ህብስቱን ሲሰጥ መታሰቢያ እንዲያደርጉት እየነገራቸው ነው። ይህን ነገር መታሰቢያ ሲያደርጉት ደግሞ ማሰብ ያለባቸው ምንድነው እያለ ነው? ስጋውን እና ደሙን የሚፈሰውን በመስቀል ላይ ያለውን እያለ ነው። ሌላ ምንም አይነት ትርጉም የለውም ከዚህ ውጪ። እሺ ይታያል አይደለ? የታየ ነው። እሺ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠ ይላል። ያነሳው ምንድን ነው? መጽሐፉን መሰረት መልስ፣ በጥቅሱ መሰረት እሺ እንካችሁ ብሉ ይህ አለ። ይህ ያለ የትኛውን ነው? ይህ ስጋዬ እንትን ያነሳው ምንድን ነው? ህብስቱን አንስቶ እንደ ምሳሌ። አዎ ብሉ ያላቸው ምኑ ነው? ያነሳውን አይደል? እንጀራውን ያላቸው ያነሳውን ብሉ ብሏቸዋል አይደል? አዎ እኮ አልኩኝ። ቀጥል። እሺ ይህ ያለው እንጀራውን ነው፣ ያነሳውን ነው። እርሱን ባረከ ብሉም ብሏቸዋል። ከዛ ምን ነው አለ? ስጋዬ ነው አለ። ታምናለህ ስጋው ነው ብለህ? ስጋው ነው ብዬ ማመን ሳይሆን ቅድም እየነገርኩህ ነው የመለስኩትን መልስ አሁን በደንብ አለ። ታምናለህ ወይ ስጋው ነው ብለህ ታምናለህ ወይ? አዎ በእንትን አምነዋለሁ። ስጋው ነው ብዬ አምናለሁኝ፣ ግን ይቀይራልና ይተካል ብዬ። በጣም ጥሩ። ቆይ አንዴ ስጋው ነው ብለህ ታምናለህ። ጥሩ አንዴ ምንድነው በመታሰቢያ የሚል ነገር ቅድም ስላነሳ አያይዤ እሱንም ላንሳለህ። እሺ ቆሮንቶስ ነው እዚህ ጋር ይታያል። እንጀራን አንስቶ አመሰገነ። ምንድነው? እስቲ ፖዞናል። እስቲ እንጀራንም አንስቶ ይታያል። አዎ ይታየኛል። ስጋ የሚለው አባሽ ማለት ነው። ሙሉ ላንብብልህ። ቆይ አጥሩት። እንጀራንም አንስቶ አመሰገነ። ቆይ ተረጋጋ። ቆይ ልመልስልህ እኮ ነው። እዚህ ላይ ተረጋጋ። ቆይ ይሄን አይደለም መች ጠየቅኩህ? ቀጥል። ሳልጠይቅ ልመልስልህ። ቀጥል። እሺ ሉቃስ ወንጌል ላይ ነን አሁን ያለ ነው። እንጀራን አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው አለ። ይህን አለ። የቱን? ጨርስ መልስልሃለሁ። ጨርስ። የቱን? ጨርስ። የቱን? ይህንን የቆረሰውን። የቱ ጋር የቆረሰው? ይህንን አመስግኖ ቆርሶም ሰጣቸውና የት አለ? ቆይ ስማ፣ ይኸው እዚህ አንብባ። የት አለ እንዴ? እንጀራንም አንስቶ አመሰገነ ቆርሶም ሰጣቸውና ይላል። ይኸውልህ አዳምጥ። ኦኬ ከዛ በኋላ ስለ እናንተ ቆይ ለምን ታቋርጣለህ? ስለ እናንተ የሚሰጥ አላቋረጥኩ። እሺ ነው ያልኩህ። እሺ ቆይ አዳምጠኝ። እሺ ልጨርስ አንዴ። ይኸውልህ እንጀራንም አንስቶ አመሰገነ ቆርሶም ሰጣቸውና ምኑን? ህብስቱን። ስለ እናንተ የሚሰጠው ሉክ እዚህ ጋር እያሳየ ያለው ፊውቸር ነው። የሚሰጠው ምን?
ቆይ ስማ ልጨርስ እያነበብኩ ነው ኢዮብ ያለ ጨርመት አለሱ ስለ እናንተ የሚሰጠው ነው የሚለው ኢቭን የተሰጠው አይደለም ኦኬ አየህ ለመታሰቢያነት ነው የሚሰጠው ነው የሚለው አስጨርሰኝ የማስጨረስ አባዜ እንዴት አዎ ነው ያልኩ ወዳጅ አትበለኝ ተስማማው እኮ አዎ የሚሰጠው ነው የሚለው አትበለኝ ልጨርስ አትበለኝ እኔ ልጨርስና ከዛ አንተጠይቀኝ እንጀራንም አንስቶ አመሰገነ ቆርሶም ሰጣቸውና ኦኬ ስለ እናንተ የሚሰጠው ስጋዬ ይሄ ነው ምን የሚለው የሚሰጠው እሺ አልተሰጠም ስጋዬ ነው ተስማማን ቆይ እኔም እኮ እዚህ ድረስ አንዴ ቆይ 19 ብቻ ነው በጌታ አንዴ ቆይ አይሰለያለ ዮባ ቀጥል እዚህ ድረስ ለያለው በጣም እዚህ ድረስ አንብቤ የኔም ጥያቄ የነበረው ይህ የተባለው እዚህ ጋር ምንድነው የሚል ነበር ከላይ ጥያቄ አልነበረኝ እሺ ይህን የተባለው ምንድነው ይህን የተባለው ስጋዬ ነው ካለ በኋላ ይህን አለ ይህን ያለው ምኑን ነው አንሱ የሰጣቸውን ቆርሶ የሰጣቸውን ህብስቱን እንጀራው ምን ብሎታል እንጀራው ብሎታል እንጀራው ስጋዬ ነው ብሎታል ስጋ ምን ብሎታል ስጋዬ ነው ብሎታል አዎ ስጋዬ ነው ያለውን ይህንን ለምን ያለ ለመታሰቢያ አድርጉ ስጋዬን አይደለም ይያለ ያለው እንጀራውን ነው ለመታሰቢያ ዳንኤል እየነገርኩ ነው ካያት እየነገርኩ ነው አንዴ ቆይ ደቡ ስጋዬ ለምን አንተ እንጀራው ነው ማለት ከበደ አንዴ ይሄው ስጋዬ እያለው ለምን እኔ ስጋዬ አላ እንጀራዬ ማለት ከበደ እሺ ይኸው አንዴ እንጀራን አነሳ ተመልከት አመሰገነ ቆርሶም ሰጣቸውና ስለናንተ የሚሰጠው ምን ያለው ስጋዬ ይህ ነው ምን ያለው ወዳጄ ስጋዬ ጨርስ ስለዚህ ኢየሱስ ስጋዬ ብሎ እኔ አላፍርበትም ቆይ እንደዛ አይደለም ስጋዬ አላለው ላስረዳ በቃ 19 ብቻ አላለው ላስረዳ ስጋዬ አላለውም ወይ እኮ ስላስረዳ አንተ አሁን ጠይቀኝ ስጋዬ አላለውም ወይ ጥያቄ ነው አስረዳኝ አይደለም ጥያቄ ነው አላለውም ወይ ይያል ያለው እንጀራውን ማንስቶ አመሰገነ ቆሰጣቸውና የሚለው ይሄንን ብሎ ያወራው ሰጣቸውና ምን ያለው ነው አዳምጠኝ ልመልስልህ ነው እኮ ካላዳመጥኩ በጣም ከባድ ነው ቢሆን ወንድሜ ሰው ምን ድረዳ እዚህ ያለ ብሩክ ይኸውልህ ብሩክ 10 ጊዜ ወደ ላይ በመውሰድ ዋናውን ፖይንት ልታስተው አትችልም ፖይንቱ ዛጋ ነው ተረጋጋና ምድን ስማ መጀመሪያ ይኸውልህ እንጀራን አነሳ አልተከራከርኩም አመሰገነ ቆርሶም ሰጣቸው አልተከራከርኩም እዚህም ላይ ከዛስ ስለናንተ የሚሰጠው ስጋዬ ይህ ነው አለ እሺ ስጋዬ ብሎታል ስለ አላለውም አልከኝ ስለዚህ ስጋዬ የሚለውን አንብብልኝ ይሄን ያለው ማን ነው እሺ ቀጥል ቆልኩ ቀጥል መልስልህ እኮ ነው ቀጥል ጨርስ ብዬ ነው ጥያቄ እሺ ኢየሱስ ስጋዬ ብሎታል አላለው ብሎታል ሲለው ግን እንደዛ አይደለም ትርጓሜው ጨርስ ቆይ ቴንኪው አንዴ ተረጋጋ አንዴ እሺ ኢየሱስ ስጋዬ ብሎታል አንተ ትለዋለህ ስጋው ትላለህ ለመታሰቢያ አለዋለሁ አዎ ስጋውን ለመታሰቢያ በሱን ሳይሆን ለመታሰቢያ በሱ ስቆርስ የጌታ ስጋዬ ነው ብዬ ለመታሰቢያ አረጋዋለሁ የመስቀሉን ስራ እያስታወስኩ የጌታ ስጋዬ ብዬ ቀጥል የጌታ ስጋ ብዬ የፈሰሰልኝ ደምና የተቆረሰልኝን ስጋ እያሰብኩኝ እበለዋለሁ ይሄን ብስ ቀጥላውን ጥያቄን ቀጥል እሺ ስለዚህ ይህን ስጋው ነው ብለህ ታምንና ስጋውን ለመታሰቢያ ታደርጋለህ አወረጋለሁኝ እሱን ቆይኛ እኮ አሳጥሩ አንዴ ቆይ አልጨረስኩም አንዴ እንዳትይዝ በጌታ አንዴ እንትን ልበል አለው ይኸው እዚሁ ጋር ነኝ ስማ እንጂ በጌታ የትኛው ቸርች ነህ አንዴ አሁን አባት መጀመሪያ ልመልስልህ ከዛ እነግርሃለሁ አንዴ ቆይ በጌታ አንዴ እነግርሃለሁ ቸርች ነህ ምክንያቱም ቆይ ላስረዳና እነግርሃለሁ እዴ አንዴ የትኛው ቸርች ነህ ለምን አልኩ መሰለ እባክህ ስማ ለምን አልኩ ስጋውን ለመታሰቢያ ማድረግና ስጋው ያልሆነ ግን ደግሞ ህብስቱን ለመታሰቢያ ማድረግ በደንብ አስብ ስጋው ያልሆነ ለመታሰቢያ ማድረግ የተለያዩ ነገሮች ናቸው በፕሮቴስታንቱ ዘንድ ማለት ነው ስጋውን ስጋው ነው ብለህ ለመታሰቢያ ማድረግ ማለት የሐዋርያት እምነት ነው ጳውሎስም እንዳለው ሞቱን መናገር ነው ትክክል ነው ስጋውን ተቀብሎ ለመታሰቢያ ማድረግ ማለት ነው በአንተ እምነት ግን ስጋው ለመታሰቢያ ሳይሆን ተራ ህብስት ምሳሌ የሆነው ነው ለመታሰቢያ የሚደረግ አይደለም ካል ያላለውና አላልኩ ብለሃል አታጣ ይዘሮ ቆይ አንዴ ሰው ችግር የለውም ምን ያለው እንደት ምንም አንዴ ቆይ ብለሃል ነው እንዴ ያልኩት እኔ በአንተም ቤተ እምነት ነው ያልኩ አይደለ አይ ብለሃል ቤተ እምነት ማይል ከሆነ አውጣና ሳይኝ እያልኩ አላልኩም ተባብላችሁ የምትጮሁት አይ አይደለም አንተ ቤተ እምነት ማትል ከሆነ አውጣና ሳይኝ ብለሃል ነው ያልከኝ አትሂድ ቆይ ችግር የለውም አውጣና ሳይኝ የምን መግለጫውን አሳያለሁ አንዴ መልሰው
መልሰው አንዴ የእምነት መግለጫውን አሳየኝ። የእምነት መግለጫውን መጀመሪያ ቆይን መልስ መጀመሪያ ከዛ አንድ የእምነት መግለጫውን አስቀድም። አትፍራ እዚህ ያሳያለሁ። ምንም ችግር ይኸው እንደዚህ አስረዳ። እዚህ ጋር 19ን አንዴ ልጨርስ። አትፍራ። አዎ አትፍራ ነው ያልከው? አዎ አትፍራ። የእምነት ማስረጃውን አሳያለሁ። ከዛ በኋላ አሁን አሳያለሁ። ፈራው። እሺ ሶሲ በትልቁ ላድርግሽ። ሰላም ለእናንተ ይሁን። እግዚአብሔር ይመስገን። እንዴት ነሽ? ሰላምና ጸጋ ይብዛላችሁ። እኔ ፕሮቴስታንት ነኝ። ከአንደበቴ ታውቃለህ፣ ፕሮቴስታንት ነኝ። አይ ከአንደበትሽ እንኳን ላውቅ አልችልም። ወልጅ ሰስም ሙስሊምም እንደዚህ ሊያወራ ይችላል። ከአንደበቴ የትኛው ዲኖሚኔሽን ላይ ነሽ? ፕሮቴስታንት ያለሁኝ የአሁን ጥያቄ መመለስ ነው የገባሁት። የትኛው ዲኖሚኔሽን ላይ ነሽ? ደህና ናችሁ? ይሰማል የኔ ድምፅ? እግዚአብሔር ይመስገን። ሰላም እንዴት አሉ መምህር? እግዚአብሔር ይመስገን። ቆይ በላት ቆይ እስኪ ሰላምን ባባልበት መጀመር እንቆናት። ደህና ናችሁ? ሁላችሁ እንዴት ናችሁ? የአሁኑን ሰውዬ ትምህርት ወደኋላ በማስታወሻ ያዘውና እናነሳዋለን። መሄዷ ነው። በአንደበቷ ለይተናት ነበር እኮ ባለሽ ካለችማ ጥሩ ተመለሽ። ካለሽ ሰላም ብያለሁ ሁላችሁ። ሶሲ ካለሽ ተመለሽ። ሁላችሁም ሰላም በሉን በቃ። ቃሎት ያሰማልን። ይባይ እንዴት አለ? ሰላም ናችሁ? መምህር ሁለቱ መምህራን ብሩኬ ዮሐዴ አንትሽ ኢትዮ ስሪ እናቱ ሁላችሁም 1200 ሰላም ብያችኋለሁ። ሰላማችሁ ይብዛ። እኔ ገረመኝ ማለት ሳይረጋጋ በዚህ ልክ እንትን መጮህ እኔ ፕሮቴስታንቶች ማለት ሰከን ብላችሁ ግቡ፣ ስትገቡም ተረጋግታችሁ ምናምን ለምትጠየቁት ብቻ መልሱ። እሺ የራሳችሁ መልሳችሁ አትመልሱልን። ውስጥ ራስ ፈጥረ ከዛ መልስ አትስጥ። በቃ መጀመሪያ እምነትን ግለጽ። የምታምነውን ከገለጽክ በኋላ መልስ ስጥ። ለተሰጠን ጥያቄ ደግሞ መልስ ስጥ። የራስን እንትን አታደርግ እና የምትገቡትም ቀጣይ እንደዛ አድርጉ። የቦርናጌን ባናነሳ መልካም ነው። የእሱ ሌላ። እሺ ቀጣይ ድሉ ሰላም በለን። ሰላም ሰላም፣ እንዴት ናችሁ? ዲያቆን መኪ፣ ብሩክ፣ መምሬ፣ ፍሬም፣ ዮሐዴ፣ አንትሽ፣ ኢትዮ ምናምን ትሪ፣ ዮባ ሰላም ብያለሁ። አይ የብሩክ የራሱን ትርጉም እያመጣ ሲያወራ የነበረው አዲሱ መደበኛ ትርጉም ላይ የእሱ መምህራኖች ያስቀመጡትን ፍቺ ነው እየነገረ ያለው። ይሄ ስጋዬ ነው ይህ ደሜ ነው የሚለው በክርስቶስ በኩል መምህራን ያስቀመጡለትን ትርጉም ነው እየፈታ ያለ። የመጽሐፍ ቅዱስን ትርጉም አይደለም። ክርስቶስ የተናገረውን ቃል አሜን ብሎ ከመቀበል ይልቅ ታች ላይ ደግሞ ተቀምጠው ክርስቶስን የሚያርሙትን የእሱን ፓስተሮች ሀሳብ ነው እያራመደ ያለ። በነገራችን ላይ ሉቃስ ወንጌል አሁንም የመረጠውንም አሁን አንተ ያሳየኸውን ቃልም ለመታሰቢያ ያድርጉት የሚለውንም ይሄንንም እዚህ ስትመጣ የመስቀሉን ስራ ኢየሱስ ክርስቶስን እንድንመለከት ነው እንጂ ክርስቶስ ስጋውን አይደለም ደሙን አይደለም ብለው ነው የፈቱት። ለዛ ነው ቅድም ጀምሮ የክርስቶስን ስጋና ደም ሳይሆን በዚያ በኩል አልፈን በመስቀሉ ላይ የተሰራውን ስራ እንድንመለከት የሚያደርግ እምነትን ገንዘብ እንድናደርግ ነው እያለ ሲለፈልፍ የነበረው ማለት ነው። እና አንዳንድ ጊዜ ስትገቡ አንዳንድ ክርስቶስንም አርማችሁ ሐዋርያትንም አርማችሁ ማለት በቃ አትችሉትም። አንዳንድ ጊዜ እኮ እንደው ባለቤቱን ራሱ ክርስቶስ የተናገረውን ቃል እንኳን አሜን ብላችሁ ተቀበሉት። ስለዚህ ይህ ስጋዬ ነው ብሏል፣ ይህ ደሜ ነው ብሏል። ስለዚህ ስጋው ነው ደሙን ነው ምኑን ነው ህብስቱን ምን አለው? ስጋዬ ነው። ደሙን ምን አለው? ወይ ጽዋውን ምን አለው? ደሜ ነው። ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። ከዚህ ብሉ ጠጡ፣ በበላችሁ በጠጣችሁ ጊዜ በህይወት ትኖራላችሁ ብሏል። አሜን ብሎ በልቶ ጠጥቶ በህይወት ለመኖር በዚያ ህይወት መንገድ ውስጥ መግባት ነው እንጂ ክርስቶስን ልርም እንደው ጎበዝ፣ ኧረ ተው በጌታ በማርያም ተው፣ ግድ የላችሁ። እሺ ዮሐዴ ሰላም ሰላም፣ እንዴት ዋላችሁ? ሰላም እግዚአብሔር ከእኔም ከእናንተ ጋርም ይሁን። እንዴት አላችሁ? ሁላችሁንም ሰላም ብያለሁ። ታችም ላይም ያላችሁ አለን፣ እግዚአብሔር ይመስገን። አንትሽ ሰላም 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 ለእናንተ ወንድሞች መምህራን ሁላችሁ እንዴት አላችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እሺ ኢትዮ ሰላም ኢትዮ ሚል አካውንት ሰላም እንዴት ናችሁ?
አለን እግዚአብሔር ይመስገን። እሺ ናቱ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። አንደበቴ አያስታውቅም፣ እኔ ኦርቶዶክስ ነኝ። በወጣ ይተካ ብለናል። በወጣ ይተካ ጀመርክ። በጣም ግሩም። እሺ ኢትዮ ከየት ቤተ እምነት ነበርክ? ከፕሮቴስታንት። የትኛው ዲኖሚኔሽን ላይ ነህ? ኢቫንጀሊካል። እሺ የሚመቸው እሱ ማውራት የሚችል ሰው የሚችል ሰው። እሺ መኩ ከፍ ናቱን ከፍ አድርገዋል መሰለኝ። እሺ ሜቢ የማይችል ከሆነ ኢትዮ እንዴት አለ? አለው እግዚአብሔር ይመስገን። ደህና ናችሁ? ኢቫንጀሊካል ስትል ሙሉ ወንጌል ማለት ነው? ቃለ ሕይወት። ቃለ ሕይወት ቃለ ሕይወት የጌታ ስጋና ደም እውነተኛ ጌታ ስጋና ደም ብላ ታምናለች? ሊትራል ብላ አታምንም። ሊትራል ሳይሆን እኔ የጠየቁ የጌታ ስጋና ደም እውነተኛ የጌታ ስጋና ደም ብላ ታምናለች? እውነተኛ የጌታ ስጋ የምንቆርሰው ህብስት እውነተኛ የጌታ ስጋና ደም ብላ አታምንም። መታሰቢያነቱ ግን ይሆናል ብላ ታምናለች። የጌታ ስጋና ደም እውነተኛ የጌታ ስጋና ደም አይደለም ብላ ነው የምትቀበሉት ማለት ነው? መልካም። መጽሐፍ ቅዱስ ላይ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ጌታችን ኢየሱስ ክርስቶስ ህብስቱን አነሳና ሜቢ ከፈተልን እየዋ እሺ ከፋርጉት ኦኬ ከፈትክ። እሺ በቃ ዮሐዴ ከተመቸህ ክፈት። አንተ መቼ ከሆነ ክፈት። ቃል በቃል እያነበብን ስለሚጠይቀን ነው። እሺ ስም ማን ነው ግን? ስም እየጠራው እንትን እንድል ኢትዮ ስሪ በለኝ እዛ ላይ ያለውን ኢትዮ ስሪ። እሺ ኦኬ እያየን ብንሄድ ዮሐዴ አለ። በቃ እሺ ከፍ አድርጉት ዮሐዴ። ኦኬ ወይ ድል በድልን። ቆይ እሺ ከከፈቱ ድል በድል ትልቁ ላይ መሆን ይቻላል። አይ በቃ ክፈት። በቃ ዮሐዴ እንዴት ነበር የሚሆን? ለአንድ አድርግ። የሌለ መስሎኝ ነው ልክፈት ይሁን። እሺ መኩ ሁለታችን አድርገን እኔና እየጓ ትልቁ ላይ እኔ እኮ እምቢ ብሎኝ እኮ ነው። የኔ አይሰራም። አይ እዮባ ካሳነስ ከሆነ እኮ ሳታሰንሰው ትልቁ ላይ አድርገን ነበር። እንዴ ያለ እንደዚህ እኔ እየነካው አይደለም። አይ ሁለታችን ቆይ አንተ ትልቁ ላይ ሁን መጀመሪያ ራስን እስኪ ትልቁ ላይ ሁን ነው። እሺ ኦኬ አይ ቲንክ እንትን አይልም መሰለኝ። ተው በቃ እሺ በቃ ተው። ይሄው እንደዚህ ነው እንዴ? መጥቷል። አዎ አሪፍ ኔትወርክ ነው መሰለኝ። ማነው ላይ ያለው? ማነው ላይ እኔ ነው እዮብ ነው ላይ ያለው ማለት ነው። ኧረ የለም። ኧረ እኔ አይደለሁም። እኔ እዚህ ጥቅል ነው ያለሁት። በማየት በመዳበስ ተጠቀም። ከጎን እኔ እናንተ ነን ጎን ለጎን። እሺ ኢትዮስ የሚለው እሺ። ኤኒዌይስ መኩትሉ ላይ ይታያል። እኔ ከታየ እሺ በቃ እንደዚሁ ምንድነው ማወጣላችሁ? 26 ምንድን ነበር ያልከኝ? ማቴዎስ ነህ? 26 ነው። ክፈትለትና የሚታየውም ከሆነ እዚሁ ጠይቀዋለሁ እኔ። እሺ ሚዩትን አንሳና ኢትዮስሪ እየሰማሁ። እሺ ጌታችን ኢየሱስ ክርስቶስ እንዲህ አለ። ሲበሉም ኢየሱስ እንጀራን አንስቶ
ባረከ። ምንን አነሳ? እንጀራን አነሳ። ምን አደረገ? ቆረሰ። ከዛ በፊት አንስቶ ባረከ፣ ቆርሶም ለደቀ መዝሙርቱ ሰጠና እንካችሁ ብሉ። አንዴ ስለዚህ ምንድነው ያነሳው? እንጀራን አነሳ፣ ከዛ ባረከ፣ ቆረሰ፣ ከዛ ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ምኔ ነው አለ።